በአሁኑ ሰዓት እጃችሁ ላይ የሚገኘውን ስልክ በመጠቀም በሁለት በተለያዩ መንገዶች ገንዘቦች መስራት ትችላላችሁ። የመጀመሪያው ያላችሁን ስኪል በመጠቀም ስኪላችሁን ወደ ገንዘብ መቀየር የምትችሉበት መንገድ ሲሆን፣ ሁለተኛው መንገድ ደግሞ በተለያዩ ጊዜ የሚመጡ አፖች አሉ። እነዛ አፕሊኬሽኖች በሪፈራልም ሆነ በታስክ መልክ እናንተ አክቲቭ ሆናችሁ በሰራችሁበት ልክ ገንዘቦችን ይሰጧችኋል እና እነዚህ በሪፈራል እና በታስክ ገንዘብ የሚያስገኙ አፕሊኬሽኖች ታርጌታቸው ፕላትፎርማቸውን በደንብ ማስተዋወቅ ነው። እነዚህን አፖች በሁለት አይነት መንገድ እንከፍላቸዋለን። የመጀመሪያው ጊዜያዊ የሚከፍል ሲሆን ማለትም ልክ ፕላትፎርሙ ቫይራል ከወጣለት በኋላ በዛ ፕላትፎርም ገንዘብ የሚገኝበትን መንገድ ያከብደዋል ወይም ደግሞ መክፈል ያቆማል። ሁለተኛው ደግሞ አሁን ድረስ ኮንሲስተንት ሆነው እየከፈሉ የሚገኙ አፖች አሉ። በዛሬ ቪዲዮ እነዚህ አፖች የትኞቹ ናቸው የሚሉትን ነገሮች ለይተን እንመለከታለን። በዛውም ደግሞ ያልጀመራችሁት አፕሊኬሽን ካለ ትጀምራላችሁ። ከአፖቹ ጋር የተያያዙ ጥያቄዎች ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ መልስላችኋለሁ። ወደ ቪዲዮ ከማለፋችን በፊት ግን እስኮኔን ቪዲዮ ላይክ አድርጋችሁ ካልጀመራችሁ ሁላችሁም ላይክ ማድረግ እንዳረሱ፣ ሰብስክራይብ በማድረግም የኛ ፋሚሊ መሆን ትችላላችሁ። እነዚህ ፕላትፎርሞች እንደነገርኳችሁ ዝም ብለው አይደለም ለኛ ገንዘቦች የሚሰጡት። ታርጌታቸው ፕላትፎርማቸውን ፕሮሞት ማድረግ ነው። ፕሮሞት በሚያደርጉበት ጊዜ ሰው ሲገባላቸው ይሆናል ኮሚሽን ያስባሉ። የመጀመሪያ የነዚህ አፕሊኬሽን አይነት እንዳልኳችሁ ጊዜያዊ የሚከፍሉ አፖች ናቸው። እንደ ኤግዛምፕል እና እናንተም ግልጽ እንዲሆንላችሁ በዘር አፕ መውሰድ እንችላለን። በዘር አፕሊኬሽን እንደጀመሪያ አካባቢ በሪፈራል ፕሮግራም ደህና ገንዘቦችን ከፍሏል። ከዛም በተጨማሪ ደግሞ ኮሚኒቲ ላይ የሌላችሁ ሰዎች ቪዲዮዎችን ፖስት በሚያደርጉበት ጊዜ ልክ ቫይራል ሲወጣላቸው በ1000 ቪው ይሆናል ብር እያሰበላችሁ ነበር። ኮሚኒቲ የሌላችሁ ሰዎች ራሱ አጠገባችሁ ለሚገኙና ለማንኛውም ሰው ሼር በማድረግ ሰዎችን በማስገባት በትንሹ $10 ከዚያም ሲያልፍ ደግሞ $100 እና $200 ሰርተዋል። እና ይሄ ፕላትፎርም በደንብ ቫይራል እየወጣ ሲመጣ በጣም ብዙ ኮሚኒቲዎችን እያገኘ ሲመጣ ፕላትፎርሙን አፕዴት በማድረግ ወደ ዳሽቦርድ ፔጅ ለመግባት ብር መጠየቅ ጀመረ። ከዛም አለፍ ሲል ደግሞ የሚሰጠውን ብር በጣም ቀነሰ። እና አፕሊኬሽን ልክ ፕላትፎርሙ ቫይራል እስከወጣለት የሚከፍል የአፕ አይነት ነው። አሁን ደግሞ ኮንሲስተንት እየከፈሉ የሚገኙ አሁንም ድረስ እኔ አንዳንዴ ስገባ ገንዘቦችን እያገኘሁባቸው የሚገኙትን 3 ፕላትፎርሞችን ልንገራችሁ። የመጀመሪያው አፕሊኬሽን ሚፓስ ሲሆን ስለ ሚፓስ ከዚህ ቀደም አይ ቲንክ ከ3 ወር ከ4 ወር በፊት ሙሉ ቱቶሪያል ሰርቼላችሁ ነበር፣ እንዴት አድርጋችሁ እንደምትጀምሩ። ከዛ ደግሞ በፓርት 2 ቪዲዮ ላይ ደግሞ እንዴት አድርጋችሁ የሰራችሁትን ቶከን ሸጣችሁ ወደ ባንክ አካውንታችሁ ብሩን ማስገባት እንደምችሉ ሰርቼላችሁ ነበር። አሁን ቱቶሪያሉን አላሳያችሁም ምክንያቱም ቪዲዮ ስለሰራውላችሁ ሊንኩን ከታች ዲስክሪፕሽን ላይ ታገኙታላችሁ። ሚፓስ ፓርት 1 የሚለው ሬጂስተር አደራረጉና አጀማመሩ ሲሆን ሚፓስ ፓርት 2 ደግሞ የሰራችሁትን ቶክን ሸጣችሁ ወደ ገንዘብ የሚቀይሩበት መንገድ ነው። በሚፓስ አሁን ድረስ ገንዘብ እየተሰራ ይገኛል። በዋነኝነት ገንዘብ የሚሰራው በሪፈራል ፕሮግራም ነው። ስለዚህ በቻላችሁት አቅም ሰዎችን ጋብዙ። ሁልጊዜ እንደምላችሁ ኮሚኒቲ ባይኖራችሁም እንኳን በቻላችሁት አቅም ሰዎችን በመጋበዝ እንደምንም ብላችሁ አንድ ሚፓስ ቶክን ካላችሁ ከ1000 ብር ጀምሮ መሸጥ ስለምችሉ በቀላሉ 1000 ብር ታገኛላችሁ ማለት ነው። ያን በመመልከት አሁንም ድረስ ኮንሲስተንት የሆነ ገንዘቦችን ከዚህ ፕላትፎርም መስራት ትችላላችሁ። ሁለተኛው አፕሊኬሽን ባት ሲሆን ባት አፕሊኬሽን ብዙ ሰው አልጀመረው ማለት ይቻላል። የሚሆነበት ምክንያት ምንድነው? በሰዓቱ ታካን አፕሊኬሽን ታውቁታላችሁ። በጣም ዘገናኝ የሆኑ ብሮች የተሰራበት ፕላትፎርም ነው። በተለይ በጣም ብዙ ኮሚኒቲ ያላቸው ሰዎች በ100,000 የሚቆጠሩ ብሮችን ያፈሱበት ፕላትፎርም ነው። በዛ ምክንያት አብዛኛው ሰው ሀሳቡና ትኩረት የነበረው ታካ አፕሊኬሽን ላይ ነበር እና በሰዓቱ ይህ ባት የተሰኘ አፕሊኬሽን ሲመጣ ብዙ ሰው እዛ አፕሊኬሽን ላይ ስለነበረ ትኩረቱ ይህን አፕሊኬሽን ከመጀመር ተቆጥቦ ነበር። ቢሆንም ግን አሁንም ድረስ ይህ አፕሊኬሽን እየከፈለ ሲሆን አሰራሩም ልክ እንደ ታካ ነው። ሰዎችን በመጋበዝ ስፒን በማድረግ የምትሰሩበት ፕላትፎርም ነው። ከዚህም በተጨማሪ በሳምንት አንዴ ወይም ደግሞ በሆነ ቀናቶች ውስጥ የሚሰጣችሁ ፍሪ ስፒን እና በተጨማሪም ታስኮችንም ስትሰሩ አንዳንዴ ስፒን ይሰጣችኋል። ይህም በመጠቀም ስፒን በማድረግ በትንሹ 1800 ብር ከዛ ሲያልፍ ደግሞ እጅግ በጣም ብዙ ሺህ ብሮችን መስራት ትችላላችሁ። ይህንን ፕላትፎርም ያልጀመራችሁ ቴሌግራም ቻናላችን ላይ ስላስቀመጥኩላችሁ የመጀመሪያው ኮሜንት ላይ ሊንካችሁ ስላለ የቴሌግራም ቻናላችን እዛ ላይ በመግባት ባት የተሰኘውን ፕላትፎርም ማግኘት ትችላላችሁ። እዚህ ላይም አክቲቭ ሆናችሁ ከሰራችሁ ደህና ብሮችን መስራት ትችላላችሁ። ሶስተኛው አፕሊኬሽን ደግሞ ታስክ ፕላስ ሪፈራል ፕሮግራምን ያጠቃለለ ሲሆን እዚህም አፕሊኬሽን ላይ ሰው በመጋበዝ ቀጥታ ወደ ቴሌብር ገንዘብ እንዲገባላችሁ ማድረግ ትችላላችሁ።
የአፑ ስም መልካም እድል ይሰኛል። አጀማመሩ ቀላል ነው። ቀስታ ወደ ቴሌግራም ቻናላችሁ ትገባላችሁ። አሁንም ኮሜንት ላይ ያስቀመጥኩላችሁ ሊንክ በመጫን ከዛዛ ጋር እንዴት አድርጋችሁ የአፕሊኬሽን መጀመር እንደምትችሉ ስላስቀመጥኩላችሁ ከባት ጋር ታገኙታላችሁ። ሰው ሁለቱንም መጀመር ትችላላችሁ። እና ተመልካዮቼ እነዚህ ነገርኳችሁን አፕሊኬሽኖች አሁንም እየሰራችሁ ከሆነ ወይም ደግሞ ካልጀመራችሁ ራሱ ምንም የረፈደ ነገር የለም። ኮንሲስተንት ሆናችሁ ገንዘቦችን ማግኘት ትችላላችሁ በእነዚህ ፕላትፎርሞች። ሁልጊዜም እንደምላችሁ እንደዚህ አይነት ፕላትፎርሞችን ሪኮመንድ ሳደርጋችሁ አንደኛ የራሳችሁን ሪሰርች መስራት እንዳረሱ፣ ሁለተኛ ደግሞ የራሳችሁ ኮሚኒቲን ባይኖራችሁም እንኳን በቻላችሁ አቅም ቤት ለሚገኙ ለምታውቋቸው ሰዎች ሼር በማድረግ እነሱን በማስጀመር 1000 ብር ራሱ ቀልድ አይደለችም በቀላሉ ማግኘት። ስለዚህ እናንተም መስራት ትችላላችሁ ማለት ነው። ኤኒ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ በሌሎች ቪዲዮ እስከምንገናኝ ይመቻችሁ።